አብዛኛው ቦታ አዋሳ በር ላይ ግቢ ውስጥ ምናምን ትላልቅ ተክሎች ይገኛሉ። ይሄም ደግሞ ለሙቀት መከላከያ ኦርጋኒክ ይላል። እስቲ ይሄ ኦርጋኒክ ይሄ ዳጣ ኧረ ምን ሹካ ነው? ዝም ብለህ ብላ። ዘኪ ይጣፍጣል በጣም እንደዚህ። አዎ ምሳ እየበላን ነው። ቁርስ ማለቴ ሰው ከአዲስ አበባ መጥቶ ስጋ ይበላል። ምን መብላት እንዳለበት አያውቅም። አላት ከናጫ አንቺ በዚህ ነው ነበር ዳጉ ነው ከርገለ ኩለ ልብላ ያን ልብላ ማታ ደስ ሲሉ ከዚህ ነው ሰው ሲሆኑ ደግሞ ነው እንጂ ኩድሩ እኮ አቮካዶ በጣም ርካሽ ነበር። እዚህ ታዋቂ ነው። ትንሽ ነው አቮካዶ በድንች መንኩላል ምን ዋናው ግን መናት አሪፍ ዋስጠን አስጨለ ለፋም ሰላም ዋፍ አይነት ሰላም ነው ታዛሩ ኤቭሪ በቃ አርገው አይ በቃ ማለት ነው ያቀዘቅዛል ታውቃለህ ውስጥ መሽተቃጥራል እንደዛ ተቃጥሮ እንዳደረሰ ያደርጋል ያቀዘቅዛል ወራው ለሊትር አርጎ በእናትህ እኔም ራሱ ወደ ማልቀዘቅዝ ለሊትር አርጎ ያልተጠቀሙ አማያለ ነው ያይነፋም አጥራዛ ኸሮኔ ነው አይተጠም ይሻላል ፎቶ ሁሉ ነው ለማጥፋት ማለት ሁሉ እዚህማ ለግልቀና አይሆንም። በእናትህ ምርጥ ጫማ መረጥልህ ሳነስ ዋጋው ግን አይገባውም። አሁን እኮ እንደዛ ነው የሚሸጠው። የለም ምንም ለቼ ሐዋሳ ውስጥ ሞተር ይበዛል። በጣም ይደግመዋል እንዴ የሆነ ነገር ያሳብስኩ ነው ይደግመዋል እንዴ ያለው ደግሞ እንግዲህ ሁሉ ራሳ ይብኛል ሳምሶንግ ከታው ቢኒያም ቢኒያም ድመት አጣ ጌታ በረም የሆነው እኔ ቢኒያም ድመት ዓለም ገና ሳሚናም ግሌው ሲላል ሙሉ ጌታ ተገባ ማለት እና ሙሉ ጌታ ብሎ የገባው ኬኖ ዋው አቮካዶ እንዴ ምን ሲል ይሆነ አንተኖቹ በጣም አይጣጣም። ከኑጉ ቡና ይወዝዋል ዘሉጉ ማለት ሐዋሳ መጣችሁ አቮካዶ ሳትበሉ እንዳትይ። አባቴ ጋር ይምጣል። ቡኒ እንጀራ ባባ ዝች ጋር ደግሞ ያበደ ቡናችንን አጫወትን። ልክ ቆንጆ የሐዋሳ ቡና ሰላሜ እያለችን አንዷ